ሰላም እንዴት ናችሁ የቻናሌ ተከታታዮች? በዛሬ ቪዲዮ ቫይራል የሆኑ ማፕ አኒሜሽኖችን በአላይት ሞሽን እንዴት እንሰራለን የሚለውን አሳያችኋለሁ። አብራችሁን ቆዩ። የሚያስፈልጉን ነገሮች ማፕና አኒሜት የምናረጋው ሀገር ለብቻው ማፕ ያስፈልገናል። የፕላስ ምልክቷን በመጫን ኢሜጅ እናስገባለን። መጀመሪያ ያሳያችሁን የሁሉንም ሀገራቶች ማፕ የምንፈልገውን ኢሜጅ ካስገባን በኋላ የቪዲዮውን ርዝማኔ ወደ 6 ሰከንድ እናደርገዋለን። ዜሮ ነጥብ 15 ሰከንድ ላይ እንሄድና ሁለተኛ ያወረድነው ወይም ደግሞ የምንሰራበትን እኔ የኢትዮጵያን ካርታ ስለሆነ የምሰራው የኢትዮጵያ ካርታ ለብቻው በፒኤንጂ መልክ አውርጃለሁ። እናንተም እንደዛው የምትሰሩበትን ሀገር በፒኤንጂ መልክ ታወርዱና 0.15 ሰከንድ ላይ ታስገባላችሁ። ያስገባነውን የሀገራት ካርታ ወይም የአንድ ሀገር ከሆነ በትክክል ከማፑ ጋር መገጣጠም አለበት። ትክክለኛ ቦታው ላይ መቀመጥ አለበት። ካልሆነ ተመልካቾችን ኮንፊውዝ ሊያደርግ ስለሚችል በጥንቃቄ መስራት አለባችሁ። ማፓችንን በትክክለኛ ቦታው አስቀምጠን ከጨረስን በኋላ ኢፌክት እናስገባለን። የኢፌክቱ ስም ኮንተር ላይን የሚለው ነው። ድራዊንግ ኤንድ ኤጅ የሚለው አማራጭ ውስጥ ገብታችሁ ማግኘት ትችላላችሁ። ከዛ በኋላ ከለሩን ወደ ነጭ እናደርገዋለን። አውትሴት የሚለውን ደግሞ 0 ላይ እናደርገዋለን። ዊድዝን የሚለውን እንደፈለጋችሁ ማድረግ ትችላላችሁ። ፊል የሚለውን ደግሞ 0 ታደርጉታላችሁ ወይም 0 እናደርገዋለን። በድጋሜ ሌላ ኢፌክት አድ እናደርጋለን። የኢፌክቱ ስም ራዲያል ዋይፕ የሚባለው እሱን ለማግኘት ማስክ ኤንዲኬ የሚለው አማራጭ ውስጥ ትገባላችሁ። ከዛ ራዲያል ዋይፕ የሚለውን ስታንዳርድ ሴቲንግ ውስጥ ትገቡና ታስገቡታላችሁ። ከዛ ፕሮግረስ የሚለውን አንድ ኪ ፍሬም 0.15 ላይ ሌላ ኪ ፍሬም ደግሞ 1.15 ላይ ታደርጋላችሁ። አንድ 1.15 ላይ ኬፍሬም አድ ካደረግን በኋላ ፕሮግረስ የሚለውን ወደ 0 እናደርገዋለን። መጀመሪያ ላይ ያለውን ኬፍሬም ደግሞ 360 ዲግሪ ላይ እናደርገዋለን። ከዛ በመቀጠል የማፓችንን ወይም ሁለተኛ ያስገባነው ማፕ እስከ መጨረሻው እስከ 6 ሰከንድ እኩል እናደርገዋለን እስከ መጨረሻው። አሁን ደግሞ የኢትዮጵያ ማፕ ለብቻው መርጠን ዱፕሊኬት እናደርገዋለን። ከዛ ዱፕሊኬት የሆነው ማፕ ውስጥ ገብተን ሁሉንም ኢፌክቶች እናጠፋቸዋለን። ከዛ ብቻውን ዋና ከለሩ ይቀራል። ከዛ ኢፌክት ውስጥ እንገባና ከለር ኤንድ ላይት የሚለው አማራጭ ውስጥ ገብተን ሶሊድ ከለር የሚለውን ኢፌክት አድ እናደርግበታለን። ከዛ በመቀጠል ከለራችንን ወደ ፈለግነው ከለር እንቀይራለን። እናንተ የፈለጋችሁትን ማድረግ ትችላላችሁ። እኔ ቀይ አድርጌዋለሁ። ከዛ በመቀጠል ብሌንዲንግ ኤንድ ኦፓሲቲ የሚለው አማራጭ ውስጥ እንገባለን። ከዛ ወደታች አወርደን ደግሞ ኮንትራስት የሚለው አማራጭ ውስጥ ገብተን ኦቨርሌይ የምትለውን መጀመሪያ ላይ ያላችሁን እንመርጣታለን። ከዛ ቀለሙን እንደምታዩት ያደርግልናል። ዱፕሊኬት ያደረግነው ሌየር ውስጥ ገብተን በድጋሚ ሌላ ኢፌክት አድ እናደርጋለን። ኦፓሲቲ ኤንድ ቫይዚቢሊቲ የሚለው አማራጭ ውስጥ እንገባና ፐልስ ኦፓሲቲ የሚለውን ኦፕሽን እንመርጠዋለን። ከዛ ፍሪኩዌንሲውን ሙሉ እስከ መጨረሻው እንሞላውና 1.15 ላይ አንድ ኪ ፍሬም የመጀመሪያው 0.15 ላይ ደግሞ አንድ ኪ ፍሬም አድርገን ከዛ 1.15 ላይ ያለውን ኪ ፍሬም ስትሪንግዙን 0 እናደርገዋለን። ኢፌክቶቹን አድ አድርገን ከጨረስን በኋላ ፕሌይ ስናደርገው ይሄን የመሰለ ሉክ ይሰጠናል። እንደምትመለከቱት ጽድት ያለ ነው። 2 ሰከንድ ላይ ትሄዱና ሬክታንግል ሼፕ አድ ታደርጋላችሁ። አሁን የምንሰራው መጀመሪያ ላይ እንዳያችሁት የአቤል ብርሃኑን ኢፌክት ነው ወይም የአቤል ብርሃኑን አኒሜሽን ነው የምንሰራው። ስለዚህ አድ ታደርጉና ከዛ ማፑን ሌየር ዱፕሊኬት ታደርጉትና ከሬክታንግሉ በላይ ታደርጉታላችሁ። ከዛ ኢፌክቶቹን ታጠፏቸዋላችሁ ከማፑ ላይ። ከዛ በድጋሚ እኔ የአቤል ብርሃኑ ኢሜጅ ስላለኝ እናንተ ደግሞ የሌላም ካላችሁ ማስገባት ትችላላችሁ። በፒኤንጂ ቢሆን በጣም አሪፍ ነው። ሳይዙን ታሳንሱታላችሁ። እኔ እንደማደርገው ኪፍሬም 2 ሰከንድ ላይ አድ እናደርጋለን። ከዛ 2.15 ላይ ደግሞ ሌላ ኪፍሬም አድ እናደርጋለን።
ከዛ በመጀመሪያው ኬፍሬም ኢሜጃችንን ዝቅ እናደርገዋለን ወደ ታች። ሁለተኛው ኬፍሬም ላይ ደግሞ ኢሜጃችንን ወደ ካርታው መሃል ላይ እናስጠጋዋለን ማለት ነው። አስተካክለን ከጨረስን በኋላ የሌየሮችን ቅደም ተከተላቸውን በዚህ መልኩ እናስተካክለዋለን። ከዛ አራት ማዕዘኑን ቅርጽና ዱፕሊኬት ያደረግነው ማፕ ማስክ እናደርገዋለን፣ ሶስተኛ ላይ ያለው ማስክ ማለት ነው። ከዛ በኋላ ደግሞ በድጋሚ የአቤል ብርሃኑን ፒኤንጂ እና ካርታውን ማስክ እናደርገዋለን። እኔ ጋር እንደተፈጠረው አይነት ችግር ከተፈጠረባችሁ ግሩፕ ውስጥ ገብታችሁ አስተካክሉት በዚህ መልኩ። ከዛ ይሄን የመሰለ የማስኪንግ አኒሜሽን ይሰጣችኋል ማለት ነው። አሁን ደግሞ የቴክስቱን አኒሜሽን መስራት ስላለብን ፕላስ ምልክቷን ተጭነን ሬክታንግል ሼፕ አድ እናደርጋለን። ሼፑን ለቴክስታችን በሚመጥን መልኩ ሪሳይዝ እናደርገዋለን። ያን ያህል መብዛት የለበትም፣ ያን ያህልም ደግሞ ማነስም የለበትም። ከዛ በኋላ ቴክስት አድ እናደርጋለን። ከለር ደግሞ የፈለጋችሁትን ማድረግ ትችላላችሁ። እዚህ ጋር ላስቆማችሁና በየሳምንቱ አዳዲስ የአላይት ሞሽን ቲዩቶሪያሎችን በየጊዜው ሲለቀቁ ለማግኘት ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪም ዩቲዩብ ላይ ሊያሳድጉን የሚችሉ አዳዲስ ቁልፎችን ማግኘት ከፈለጋችሁ የትም መሄድ አይጠበቅባችሁም። አብራችሁን ቆዩ። ሬክታንግል ሼፓችንን እስከ ቪዲዮ መጨረሻ ድረስ እናስረዝመዋለን። አሁን የምንፈልገውን ቴክስት እናስገባለን። ይሄ ለምሳሌ ስለሆነ የሀገራችንን ስም እናስገባው። ቴክስቱ ቦልድ ቢሆን ይመረጣል፣ ምክንያቱም በደንብ መታየት ስላለበት። ከዛ ሬክታንግላችን ውስጥ እንገባና ኤዲት ሼፕ የሚለው አማራጭ ውስጥ እንገባለን። ከዛ ሁለት ኪፍሬም አድ እናደርጋለን። 3.12 ላይ እና 2.25 ላይ አድ እናደርጋለን። 2.25 ላይ ማለትም የመጀመሪያው ኪፍሬም ላይ ሬክታንግላችንን እንደዚህ እናደርገዋለን። የቴክስታችንን ሌየር እንነካና ከዛ 3 ነክተን ከላይ እንደምትመለከቱት ክሬት ክሊፒንግ ማስክ የሚለውን አማራጭ እንነካዋለን። ከዛ ቴክስታችንን ሰከንዱን እስከ መጨረሻው እናረዝመዋለን። ተመልሰን ቴክስታችን ውስጥ እንገባና ሙቭ ኤንድ ትራንስፎርም የሚለው አማራጭ ውስጥ ገብተን ሁለት ኪፍሬም አድ እናደርጋለን። የመጀመሪያው ኪፍሬም ላይ ቴክስታችንን ከአራት ማዕዘኑ ሼፕ ወደ ታች ዝቅ እናደርገዋለን። ሁለተኛው ኪፍሬም ላይ ደግሞ እናስተካክለዋለን። ከዛ ፕሌይ ስናደርገው ይሄን የመሰለ አኒሜሽን ሰርቶልናል። ከዛ በመቀጠል ግን አንድ አኒሜሽን ይቀረናል፣ የመጨረሻ ነው። አኒሜሽን አትበሉት፣ እንደ ማጣፈጫ ቅመም በሉት። የፕላስ ምልክቷን በመጫን ነል አድ እናደርጋለን። ከዛ የነላችንን ሰከንዱን ከቪዲዮ ሰከንድ ጋር እኩል እናደርገዋለን። አሁን ሁሉንም ሌየሮች አንድ በአንድ ከነላችን ጋር ኮኔክት እናደርጋቸዋለን። ኮኔክት እንዴት እንደሚደረግ በስክሪኑ ላይ ማየት ትችላላችሁ። ከዛ ያስገባነው ነል ውስጥ በመግባት ሙቭ ኤንድ ትራንስፎርም ውስጥ ገብተን ዙም እናደርገዋለን። እኔ እንደማደርገው ኪፍሬሞችን አዳርጋችሁ ማድረግ ትችላላችሁ፣ ላለማንዛዛት ብዬ ነው።
ከዛ ፕሌይ በተኑን ስንነካው ይሄን የመሰለ አኒሜሽን ሰርተናል። በድጋሜ ሌላ ነል አድ እናደርጋለን። ከዛ የመጀመሪያውን ነል ከሁለተኛው ነል ጋር ኮኔክት እናደርገዋለን። ከዛ ሁለተኛው ኪፍሬም ላይ ሙቭ ኤንድ ትራንስፎርም ውስጥ ገብተን 6 ሰከንድ ላይ እና 1 ሰከንድ ላይ ኪፍሬም አድ እናደርጋለን። ዙም ለማድረግ ስለሆነ የምንጠቀምበት ያን ያህል የተወሳሰበ ነገር የለው። ከዚህ በመቀጠል የሰራነውን አኒሜሽን ይበልጥ ለማሳመር አንድ ኢፌክት እንጨምራለን። የመጀመሪያው ካርታ ኢሜጃችን ላይ እንገባና ሳቹሬሽን ኤንድ ቫይብራንስ የሚለውን ኢፌክት አድ እናደርግበታለን። ከዛ በመቀጠል ሳቹሬሽን የሚለው አማራጭ ውስጥ 0 ሰከንድ ላይ 1 ኪፍሬም 2 ሰከንድ ላይ ደግሞ ሌላ ኪፍሬም አድ እናደርጋለን። 2 ሰከንድ ላይ ሳቹሬሽኑን 0 እናደርገዋለን። ከዛ በምትመለከቱት መልኩ ጨርሰናል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። የሰራሁት ቪዲዮ ከተመቻችሁና ለምትሰሩት ስራ ጠቃሚ ሆኖ ካገኛችሁት ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ቻው።